እንዴት እንደሚሄዱ ራሱ መርካቶ አሳያችኋለሁ። Good morning everyone. ዛሬ ከኔ ጋር ነው የምትውሉት። የሪቫን አበባ መስሪያ ማቴሪያሎች የት እንደሚገዙ አሳያችኋለሁ። ከተነሳው ትንሽ ቆይቻለሁ፣ ግን በቃ ሀሳቤ ላይ ብዙ ሀሳብ ስላለ እና ደግሞ በጣም ብዙ ኦርደሮች ስለነበሩ ሊስት ዳውን ማድረግ አለብን ምን እንደሚያስፈልገን። ዋጋ እንዴት እንግዲህ እንደ ኦርደራችን ምን ያህል ሪቫን ያስፈልገናል፣ ምን ያህል ባምቦስ ከወር ያስፈልገናል የሚሉትን ደግሞ ዲቴል የሆኑ ጥያቄዎቻችሁን ደግሞ በሌላ ቪዲዮ ሰራለሁ። እስከዛው ድረስ ግን ኦርደሮች ነበሩኝ። በኦርደሮች ምክንያት የሚያስፈልጉኝን እቃዎች በጠቅላላ ሊስት አድርጌ ነው መውጣት ያለብኝ። ቁጭ ብዬ ጊዜ ወስጄ ነው በደንብ ሊስት ያደረኩት። እንደነገርኳችሁ ይሄን አበባ ለመስራት ምን ያህል እቃዎችን ያስፈልጉናል የሚሉትን እንግዲህ ኤክስፒሪየንስ ያደረኩት ከስራዬ ነው። ያው በደንብ ስራው ስትገቡና ኤክስፒሪየንስ ስታደርጉ አንድ ሪቫን በ2.5 ስንት አበባ እንደሚያወጣ ታውቃላችሁ፣ በተለያየ አሰራር። እሱን አይ ቲንክ በሌላ ቪዲዮ ይዤላችሁ መጣ ይሻላል። ኤኒዌይስ ተዘጋጃጀው፣ ካሜራ ኦፍ አድርጌ። እንዴናችሁ? ዛሬ ከኔ ጋር መርካቶ እንሄዳለን። የሪቫን አበባ ማቴሪያሎችን የት እንደሚገዛ በዛው ማሳያችኋለሁ። አብራችሁን ትረዳላችሁ። ይሄ የሲስተር ነው። ልፎግርበት። እንዴት ነው? ያምርብኛል። አባ እንዴት ነኝ? ቴንክ ዩ። እሺ ደከመኝ እና አብራችሁኝ ቆዩ። አሳያችኋለሁ የት እንደሚገዛ። አይ እንጨመረረችዋ ትርፍነች እንጨመረረችዋ ቅጥያ ነች። አባኪ ፀጉሬን አታውቀውም ማለት ነው። ኧረ እባክሽ ይሄ ዊግ ነው እያለኝ ነው። አዎ ናቹራል ነው እንዴ? ኦ እንዴ እንዴ ነው ነገሩ። ናስነካ ነክስ የኑካ ነች። እሺ ንካ። አውልካ አሜን አሜን ባናወሩ አሜን። ቻው ጋይስ፣ ቻው። ደህና ዋሉ። ደህና ዋይ። ሰላም ነኝ። አሜን። መሰረት አቤት ጠፋብኝ ስምሽ። ሰብለ ነይ ዝጊ። ሰብለ ወንጌል እንሳት ትመጫለሽ። ጅምሰገኝ አሁን 6 ሰዓት ሊሆን አይደለ? እስከ 10 ሰዓት መጣ ይመስላል። ምን ስራለሽ እስከዚያ? እንዴ መርካቶ እኮ ነው የሚሄደው። ለማንኛውም ቴክ ኬር። እሺ ዝም ብሎ ፍንዳታ ምናምን እንትን ሞባይል እንደዚህ ኋላሽ መቶ ዳት ያደርግብሻል ሲባል። አረ ያባ ነቄ ነኝ። ዶንት ወሪ። እንዴት እንደሚሄዱ ራሱ መርካቶ አሳያችኋለሁ። አረ ዶንት ወሪ፣ እኔ ጋር የለም እንደዛ። ካለሁበት ያገኘሁት አውቶቢስ ተራ የሚል ነበረ። እዛው ገባሁኝና 07 ነው 7ኛ ምናምን የሚባል ብቻ አለ። በዛ ጋር ሄደሽ በእግርሽ ትገቢያለሽ አሉኝ። እና ሹፌሩ እንዴት እንደሚነዳ እንዴት እንደሚበር ከዚህ በፊት እኔ አደጋ ደርሶብኝ ስለነበረ በቃ እሱ ትዝ እያለኝ አላበኝ ምናምን እንደዚህ መኪናውን ኮኮኮ አርቄ አበርኩ አልኳችሁ። ጮክ ሹፌር ቀስ በል ምናምን ብዬ ለራሴ ገርሞኝ። ኤኒዌይስ ግን መርካቶ አካባቢ ደረስን። አይ ቲንክ በታችኛው በኩል ነው መሰለኝ። ኤኒዌይስ ልክ ስትገቡ ቀጥታ ይታያል አፍሪካ ህንጻ የሚልና መርካቶ ስትሄዱ በዚህ በጣም መጠንቀቅ አለባችሁ። እንደማያውቅ ሰው መሆን የለባችሁ። የምትጠይቁት ሰው እንደዚህ ሱቅ ውስጥ የተቀመጠ ሻጭ የሆነ ሰው ወይ ደግሞ ባንክ አካባቢ ያለ ጥበቃ ኦር ሰምቲንግ ነው እንጂ ዝም ብላችሁ እንደማያውቅ ሰው ሆናችሁ አትጠይቁ ሌላ ሰው። እና እንደሚያውቅ ሰው ኮስተር ብላችሁ እንደሚያውቅ ሰው ቀልጠፍ ቀልጠፍ እያላችሁ ነው መሄድ ያለባችሁ። እኔ እዚህ ጋር እንደውም ካሜራ መቅረጼ ብቻዬን ነበርኩና የሆነ ፈርቼ ነበር። እንደውም በስትክክል ራሱ አልቀረጽኩም እንደምታዩት። መርካቶ መጥቶ ግን ለብቻ ቪዲዮ መቅረጽ is not fair.
ደስ አይልም። ስልኬን እንዴት እንዳያስኩት ስደርስ በቃ ቀርጻለሁ። ስደርስ ትቀርጽ ይሻላል። ከዛን አፍሪካ ህንፃ ላይ ነው። በስር በህብረት ባንክ በኩል ትገባላችሁ። 4ኛ ፎቅ ላይ ነው ያለችው። ወይኔ ጉዴ የሱቅ ቁጥሯን ረሳሁት እውነት ለመናገር ብቻ 4ኛ ፎቅ ድረስ ትወጣላችሁ። ከዛ በኋላ አሳያችኋለሁ። አለ በሊፍት መጠቀም ትችላላችሁ። ኤኒዌይስ የመጨረሻው 4 ነው። ህንጻው ራሱ 4ኛ ነው ያለው። ከዛ ልክ እዚህኛው 4ኛው ላይ ከደረሳችሁ በኋላ ወደ ቀኝ ነው የምትታጠፉት። እንደምታዩት ወደ ቀኝ ተታጠፉና ልክ በሊፍቱ በኩል ወደ ግራ ትታጠፋላችሁ ማለት ነው። ሱቅ ቁጥሩ ጠፋብኝ። ኤኒዌይስ ግን ይሄ ቦክስ ያለበት ቦታ ነው። አብዛኛው ነገር ይገኛል እሷ ጋር። የሪቫን አበባ መግዛት ከፈለጋችሁ እዚህ የመጣችሁ መግዛት ትችላላችሁ። እሱም ጀርባውን ሰጠ። አራሪ ማስገብኝ እንዳትወስድ ሚዲያ ላይ ተቻለው እንዳትወስድ እኔ አስገብኝ ተነስተው እንዲገባ እኔ አግኝተሽ አስገብኝ ተነስተው እንዲገባ እኔ አስገብኝ ተነስተው እንዲገባ የት አይዛ ፎሞቹ ምናምን አይሻቸው ሰው ይፈልጋቸው እነዚህ ነው እንዳታስብ። እሺ አንተ ነህ በደንብ እሷ ጠፋች። እንዴ ይገራርም ወረቀት አለ እንዳታስብ። ደምናይሽ እንዴት እንደሚያምር ያበደ ነው። ዋው ዋው እንዳታስብ። ቲክቶክ ላይ የሚያቆኝም ተከታዮች ፋኖች አግኝተውኝ ነበረ። በጣም ደስ ብሎኛል። ባይዘው አንደኛዋ እሷ ናት። ሌሎችን አልቀረስኳቸው ምንስ ለመናገር ኤኒዌይስ እዛ ኦልሞስት ስንት ሰዓት ነው ደረስኩት? 7 ሰዓት 8 ሰዓት ደረስኩት። ስወጣ እኔ 12 ሰዓት ነበር። እንደውም ለፋዘር 10 ሰዓት አልነበረ ስለነበረው በቃ ስወዛገብ ያወዛግባል። ባይዘው ቤቱ ያወዛግባል። በጣም ብዙ ቃን ያለውና እና ስትሄዱ የእውነት ነው የምነግራችሁ ሊስት አርጋችሁ ሂዱ። ብራችሁን መጠናችሁን አውቃችሁ በደንብ ካይላችሁ በስተቀር እንዳልኳችሁ ነው በጣም ብዙ ነገር ስላለ እና ይሄንን ባረግ ይሄንን በገዛ ይሄንን ስለሚያስብላችሁ ሊስት አርጋችሁ መጠናችሁን አውቃችሁ ነው መሄድ ያለባችሁ። መቅዲዬ እዚህ ጋር በቃ እኔ መታየት አልፈልግም ቪዲዮ አልወድም ብላ ወደ ኋላ ያለች ነበረ። ኤኒዌይስ በጣም ብዙ የምትፈልጓቸው እቃዎች ይኖራሉ። ይልደትም አብዛኛው ደግሞ ያው ከሪቫን አበባ ጋር የተያያዘ ነገር ብቻ ከክራፍት መስሪያ ጋር የተያያዘ ነገር እነሱ ጋር አለ።
የመግዛት ፕላን አይደለም እንጂ እነዚህ ሃፒ በርዝዴይ ቶፐሮች እንዴት እንደሚያምሩ ማይ ጉድነስ። በቃ ፕላን ቢኖረኝ ይሄድ ነበር። ኤኒዌይስ ግን ፕላን አልነበረኝም እና እንደነገርኳችሁ ነው ብዙ የሪቫን አበባ መስሪያ ማቴሪያሎችን ኦልሞስት ሁሉንም ማግኘት ትችላላችሁ እዚህ። እንደነገርኳችሁ ነው መርካቶ አፍሪካ ገበያ ህንፃ ላይ 4ኛ ፎቅ የሱቅ ቁጥር 49 ላይ ማግኘት ትችላላችሁ። ያው የምገዛው እቃ በጣም ብዙ ስለነበረ እንደነገርኳችሁ ስወዛገብ ነበር። ጽፌ እጄ እንኳን ስወዛገብ ነበር እና እንደዛም ያረግን ቪዲዮም እየቀረጽን ምናምን ብቻ አምሽቼ ነው የወጣሁት። 12 ሰዓት ከምናምን ነው የወጣሁት። ቤት ስገባ ኦልሞስት ለሁለት ምናምን ጉዳይ ሆኗል እና ፋዘርን ታውቃላችሁ 10 ሰዓት ደርሳለን ያልኩት የነበረው እኔ 2 ሰዓት ለሁለት ምናምን ጉዳይ ነው ቤት የደረስኩት። በጣም ደክሞኝ ነበር የደረስኩት፣ ግን በጣም ሳቲስፋይ ነበረ የቀን ውሎዬ። እና ደግሞ የገዛሁትን ኦርደር የተያዘባቸው ስለነበረ በነጋታው አዳማ መላክ ነበረብኝ። አዳማም ልክ ያለው ኤኒዌይስ ግን እቃዎቹን ለያየሁኝ። ያው በመሀል ቤት እስከምገባ ድረስ ያለውን ለመቅረጽ አልተመቸኝም፣ ሞራልም አልነበረኝም፣ ኢነርጂም አልነበረኝም። ቤት ከገባው በኋላ ኤነርጂ አሰባስቤ ቪዲዮ መቅረጽ ጀመርኩኝ። የገዛሁትን በዛው ማሳያችኋለሁ። ቤት ገብቻለሁ። በጣም ደክሞኛል፣ ግን የገዛሁትን ቢያንስ ትንሽ ላሳያችሁ። የተለያየ ቦታ ነው። የስንት ብር ዕቃ ይመስላችኋል? እንዲሁ አጠቃላይ ስታዩት በጣም ብዙ ፔፐር ገዝቻለሁ። ባምቦስኪወርም፣ ሪቫንም፣ ግሉስቲክም፣ ቢራቢሮችም ብዙ ነው የገዛሁት። እና እስቲ ኮሜንት ላይ እዚህ ዩቲዩብ ኮሜንት ላይ ይሄን ያን የገዛሽው በሉኝና 2000 ወርታችን ነው 2000 ወደ ላይ ከገመታችሁ በቃ ዩ ጋይስ አር ልክ ናችሁ እላችኋለሁ። እስቲ ኮሜንት ላይ ንገሩኝ ምን ያህል ብር እንዳወጣሁኝ። ይሄንን እንዳለ ይሁትና ኤኒዌይስ ዛሬ መርካቶ የት እንደሚገዛ የሪቫን እቃዎችን አሳይቻችኋለሁ። ብዙዎቻችሁ ስለምትጠይቁኝ ነው ይሄንን ቪዲዮ የሰራሁት። ኤኒዌይስ እንደዚህ አይነት ኮንተንት አሁንም የሚመቻችሁ ከሆነ ሌላም ደግሞ የምትፈልጉት የኮንተንት አይነት ደግሞ ካለ ኮሜንት ላይ ንገሩኝ፣ ወይም ደግሞ ቲክቶክ ላይም ንገሩኝ። እንደዚህ ደግሞ ስሪልን በሉኝ። ያንን እናንተ ያመጣችሁትን ሀሳብ በቪዲዮ መልክ ደግሞ ይዤላችሁ እመጣለሁኝ። ይህንንም አካውንት እንግዲህ ሰብስክራይብ ማድረግ እንዳትረሱ፣ ደግሞ ስለቅ ደግሞ ኖቲፊኬሽን እንዲገባላችሁ ሄይ ፍቅር ቪዲዮ ለቃለች እንዲላችሁ ደግሞ የደውሏን ምልክት ተጭናችሁ ኦል የሚለውን ስትጫኑ በለቀቁ ቁጥር ከላይ ኖቲፊኬሽን ይገባላችኋል ማለት ነው። ኤኒዌይስ እንግዲህ አስተያየት፣ ኮሜንት፣ ጥያቄም ካላችሁ ኮሜንት ላይ ነገሩኝ፣ አለሁኝ እመልሳለሁኝ። የዛሬው ውላችን ይሄን ይመስል ነበር። እንግዲህ ከዚህ በኋላ እንቀጥላለን በሌላ ኮንተንት። አብራችሁኝ ስለነበራችሁ አመሰግናለሁ፣ ወዳችኋለሁ። እንግዲህ ስንት ፕራይስ እንዳወጣሁኝ ይዩትና እንደዚህ ሙሉን ይዩትና ኮሜንት ላይ ነገሩኝ። ወዳችኋለሁ። መልካም ምሽት፣ መልካም ቀን። ባይ